እኔ የምለው ተስፋ ሙሉ በሙሉ አያስፈልግም አይደለም። ነገር ግን ተስፋ ስታደርጊና ተራራ ስትወጪ ከፍተኛ የሆነ ጥንቃቄ ያስፈልግሻል። ለምን መሰለሽ? ተራራን በምትወጪበት ሰዓት ተራራውን መውጣት ከመጀመርሽ በፊት ብትወድቂ ምንም ላትጎጂ ትችያለሽ። በመጀመሪያው እርምጃ ብትወድቂ ምንም ላትጎጂ ትችያለሽ። በሶስተኛው በአምስተኛው እርምጃ ላይ ብትወድቂ የተወሰነ ቀላል ጉዳት ደርሶብሽ ልታርፊ ትችያለሽ። ታዩ እንደው ተራራውን ካጋመስሽ በኋላ ብትወድቂ ምናልባት ህይወትሽ ሊተርፍልሽ ይችላል። ተራራውን ወጥሽ ከጨረስሽ በኋላ ከወደቅሽ ግን እመኚኝ ብትርፊ እንኳን በህይወት እንዳለሽ አይሰማሽም። እንደውም ላታርፊም ትችያለሽ። ተስፋም እንደዛው ነው። ተስፋ እያደረግሽ በሄድሽ ቁጥር ራስሽን ለአደጋ እያጋለጥሽ ነው የምትሄጂው። በተለይ ደግሞ ተስፋ እየጣልሽ ያለሽው በሰው ልጅ ላይ ከሆነ ትጎጃለሽ፣ ትሰበሪያለሽ። ተስፋ ማድረግ ጎጂ ነው። በተለይ ደግሞ ተስፋ የምናደርገው በሰው ልጅ ላይ ከሆነ ማለት ነው። በእግዚአብሔር ላይ ተስፋ ቢጣል ችግር የለውም። ሰው ግን ተስፋ የሚጣልበት ፍጡር አይደለም። አዎ ሰው ተስፋ የሚጣልበት ፍጡር አይደለም። ለምንድን ነው እንደዛ የምልሽ? ምክንያቱም እኔ አሁን ካለሁባት ደቂቃ ውጪ በህይወት ስለመኖሬ ምንም ማረጋገጫ የለኝም። ነገ በህይወት ስለመኖሬ ምንም ማረጋገጫ ልሰጥሽ አልችልም። ነገን ታየው በቀጣዩዋ ደቂቃ በህይወት ስለመኖሬ በምን አውቃለሁ? ታዲያ እንደዛ ከሆነ ላንቺ ለምን ቃል እገባልሻለሁ? ቃል ገባውልሽ ማለት ላንቺ ተስፋ ሰጣውሽ ማለት ነው። ላንቺ ተስፋ ሰጣውሽ ማለት ደግሞ አንቺን ለአደጋ እያጋለጥኩሽ ነው። ላንቺ ላይ ገባሽ ይችላል። ሙሉ በሙሉ ልታምኚኝ ትችያለሽ። ነገ ይሄን አደርግልሻለሁ ስልሽ በአይምሮሽ ያ ነገር ሲሆን ትስዩና በጣም ደስታ ይሰማሻል። ነገር ግን እኔ ዛሬ ሞቼ ላድር እችላለሁ። ተሰበርሽ ማለት አይደል? ስለዚህ እቴ ተስፋ ማድረግሽን አቁሚ። ተስፋ ማድረግሽን የምታቆሚው ግን በእግዚአብሔር ላይ ሳይሆን በሰው ላይ ነው። በእግዚአብሔር ላይ የምናሳድረው ተስፋ ለመኖራችን ምክንያት ነው። በሰው ልጆች ላይ የምናሳድረው ተስፋ ደግሞ ለውድቀታችን መሰረት ነው። በእግዚአብሔር ላይ የምናሳድረው ተስፋ ለምሳሌ አንዱን እንውሰድ። ዘላለማዊ ህይወት አለ። ዘላለማዊ ህይወትን ተስፋ ባናደርግ በዚህ ምድር ላይ መኖራችን ምንድነው ትርጉሙ? እንስሳ ከመሆን ውጭ ሌላ አማራጭ የለንም። ዘላለማዊ ህይወት ስላለ ነው ለአንድ ነዳይ ምጽዋት ስትሰጪ መንግስተ ሰማያት እንደምትወርሽ እያሰብሽ ነው የምትሰጪው። እሱን ስትመጸውቺው ደስታ የሚሰማሽ በጎ ስራ እንዳደረግሽ የፈጣሪን ትእዛዝ እንደፈጸምሽ ስለሚሰማሽ ነው ደስታን የምታገኘው።